እሺ አድማጭ ተመልካቾች ዛሬ እንግዲህ በካፕከት ቢግነር ፍሬንድሊ የሆነ ቤዚክ የሆነ ቪዲዮ ኤዲቲንግ አብረን የምንሰራ ይሆናል። ኦኬ ሶ አሁን ከፍተን ይሄው እንደምታዩት ከፍቷል። ልክ ስትከፍቱት ይሄንን ይመስላል ኤክስተርናል ኢንተርፌስ። ሶ የሰራችሁ ከሆነ እዚህ እንደምታዩት የተደረደሩት የተለያዩ ሰራችሁ ቪዲዮዎች ይኖራሉ። እኔ የሰራችሁ ስላሉ ነው። የከሌላችሁ ደግሞ ልክ ይሄ ክሬት የሚል ይመጣላችሁ። በነገራችሁ ላይ የተለያዩ የቪዲዮ ኤዲቲንግ ሶፍትዌሮች አዶቤ ፕሪሚየር ፕሮ፣ አቫንሲ ሪዞልቭ እና የመሳሰሉት የተለያዩ ቪዲዮ ኤዲቲንግ ሶፍትዌሮች አሉ። ዛሬ ግን ማሳያችሁ እጅግ በጣም ቀላል የሆነው ቢግነር ፍሬንድሊ የሆነው ካፕከት የተሰኘው የቪዲዮ ኤዲቲንግ ሶፍትዌር ነው። በነገራችን ላይ ካፕከት ደስ የሚለው ነገር ከሌሎቹ ለየት የሚያደርገው የሞባይል አፕሊኬሽን አለው፣ የላፕቶፕም ወይም ደግሞ የኮምፒውተር ሶፍትዌር አለው። ዛሬ አሁን ማሳያችሁ በኮምፒውተር ወይም በፒሲያችን እንዴት እንደምንሰራ ነው። ስለዚህ ካፕከት አሁን ላይ በተለይ በጣም ኤቭሪ ሲንግል ዴይ ነው አፕዴት የሚያደርጉት። እዚህ እንደምታዩቸው ልክ እዚህ የራሱ ስክሪን ሪከርደር አለው፣ አውቶ ፍሬም አለው። እንደገና ደግሞ ኤአይ ጽሁፎችን ተጠቅማችሁ ወደ ኢሜጅ ወይም ደግሞ ኢሜጅ ተጠቅማችሁ ወደ ጽሁፍ ወይም ደግሞ ጽሁፎችን ተጠቅማችሁ ወደ ቪዲዮ ቮይስ ወደ የመሳሰሉትን መቀየር ትችላላችሁ ማለት። ስለዚህ አሁን ቀጥታ ወደ ዋናው ነጥባችን እንሄድና ልክ እንግዲህ የካፕከት ሶፍትዌር ይኖራችኋል ብዬ በማሰብ ነው። ካፕከት ሶፍትዌር ከሌላችሁ በነገራችሁ ላይ ጉግል ላይ ገብተን ካፕከት ሶፍትዌር ፍሪ ዳውንሎድ ብላችሁ ብትገቡ በፍሪ መልኩ ታገኙታላችሁ። ስለዚህ በቀላሉ ዳውንሎድ አድርጎ ኢንስቶል ማድረግ ይቻላል ማለት ነው። ስለዚህ አሁን ወደ ቪዲዮ ኤዲቲንጋችን ልንገባ ነው። ልክ መጀመሪያ ፕላስ ሳይን ያለችበትን ክሬት ፕሮጀክት የምትለዋን እንነካለን። እሷን ስንነካ እንደ ኮምፒውተራችሁ ፍጥነት ከሆነ ሮቴሽን በኋላ ልክ የምታዩት ኢንተርፌስ ይመጣል። ይሄ ኢንተርፌስ ኤዲት ልናደርግ የፈለግነው ቪዲዮ እና የተለያዩ ኤሮሎች፣ ቢሮሎች፣ የተለያዩ ኢሜጆች፣ ኦዲዮዎች በአጠቃላይ ለቪዲዮ ኤዲቲንግ ጋር የተገናኙ ሪሶርሶች ኢምፖርት የምናደርግበትና የሚቀመጥበት ነው በጊዜያዊነት ማለት ነው። ይሄኛው ኢንተርፌስ ደግሞ ኤዲቲንግ ኢንተርፌስ ነው ማለት ያስገባነው ቪዲዮ ልክ የሚታይበት ምን እንደሚመስል እይታው የሚታይበት አስፈላጊ ሲሆን የምናስተካክልበት ነው። ይሄኛው ታችኛው ኢንተርፌስ ደግሞ እንደዚሁ ቪዲዮውን ድራግ አድርገን የምናደርግበት ወይም ትሪም የምናደርግበት አስፈላጊ ቢሮሎች ኤሮሎች የምናስቀምጥበት ኢንተርፌስ ነው ማለት ነው። ስለዚህ አሁን ቀጥታ በሁለት መንገድ ቪዲዮአችሁን እና ሪሌትድ የሆኑ ሪሶርሶችን ኢምፖርት ልታደርጉ ትችላላችሁ። አንደኛ ለኪችን ክሊክ ስታደርጉት ኢምፖርት ልታደርጉ ወደፈለጋችሁት ቦታ መሄድ ትችላላችሁ። ሁለተኛው ማለት ደግሞ ልክ እዚህ ጋር እንደምታዩት ኢምፖርት ትላለች። ኢምፖርት ስነካት ዞር ዞሮ ያስቀመጥኩበት ሪሶርሶችን ያስቀመጥኩበት ቪዲዮ እና ሌሎች ሪሶርሶች ያስቀመጥኩበት ቦታ ላይ እሄዳለሁ። አሁን እኔ ለምሳሌ እንደምታዩት እዚህ ጋር ካፕከት ትሬኒንግ ቪዲዮ ብዬ ነው ያስቀመጥኩት። እዚህ ጋር ገባና ከፈለኩ አንድ ባንድ ከፈለኩ ደግሞ ሁሉንም አንዴ ይዤ መሄድ እችላለሁ። ስለዚህ ሴሌክት እና በዚህ መልኩ ኢምፖርት አደርጋለሁ ማለት ነው። አሁን እንደምታዩቸው ቪዲዮውን ጨምሮ አስፈላጊ ሪሶርሶች ኢምፖርት አደረኩ። ቀጣዩ እንግዲህ የምፈልጋቸውን ነገሮች ድራግ ዳውን በሁለት መንገድ፣ አንደኛ ድራግ ዳውን እንደዚህ አድርጌ ድራግ ዳውን በማድረግ ኦሪልስ ደግሞ እዚህ የምታዩት ፕላስ ምልክት አለች። እሷን ስነካት እዚህ ወርኪንግ ታስክ ኢንተርፌሱ ጋር ይመጣልኛል ማለት ነው። ዜን እንደዚህ ከመጣልኝ በኋላ እንደምታዩት አሁን እንግዲህ ቪዲዮ ሆኖልኛል ማለት ነው። ይሄን ቪዲዮ በመጀመሪያ እንደተለመደው ወደ ኤዲቲንግ ከመግባታችሁ በፊት የመጀመሪያ የምታደርጉት ተግባራችሁ የሚሆነው ምንድነው? ቪዲዮውን ሃይላይት ሊማየት ነው። ሃይላይት ሊማየት እና ምናልባት ትሪም የሚደረግ ካለ ከት ማድረግ እንድትችሉ በመጀመሪያ እንዲሁ በቅርድፉ ታይታላችሁ። ልክ እንደዚህ ሮል ዳውን እያደረጋችሁ ወይም ደግሞ ፕሌይ እንዲያደርግ እያደረጋችሁ ከዚህ ወደ ፕሮግራማችን እንሄዳለን ማለት ነው። እሺ አመሰግናለሁ። ስሜ መፍትታችሁ አሁን የመጀመሪያ የምንሰራው ነገር ምንድነው ካላችሁ እንግዲህ ከት ነው። ለምሳሌ አሁን እኔ ከትና ትሪም የሚባሉ ሁለት አይነት ቱልሶች አሉ። እንግዲህ እዚህ ካፕከት ላይ
የመጀመሪያ ካትን እንዴት ካት እንደምናደርግ ከምንፈልገው የቪዲዮ ፓርት ላይ እንዴት ካት እንደምናደርግ አሳያችኋለሁ። አሁን እንደምታዩት ለምሳሌ ጠይቃችኋለሁ። እንግዲህ ልጆች የሚለው ላይ መጀመር ብፈልግ ወርዶስ ጠይቃችኋለሁ። እንግዲህ ስለዚህ ትንሽ መለስ አረጋትና ቪዲዮዋን ልከነካና አክቲቭ ይሆንልኛል እንደምታዩት። ከዛ በኋላ ሁለት አማራጭ አለ። አንደኛ ይቺ ስፕሊት የምትለዋን ነካታለሁ፣ ወይም ደግሞ በሁለተኛ ደረጃ ኮንትሮል ቢ ብለውም እንደዚሁ ከት ያደርግልኛል። እስኪ እንየው። ይቅርታ ያለበትን እና አሁን ኮንትሮል ቢ አንደኛው አማራጭ ኮንትሮል ቢን አረጋለሁ፣ አንደኛው አማራጭ ነው። ወይም አንዱ ልበልና እንደዚሁ ደግሞ ስፕሊት የምትለውን በመንካት ለሁለት መክፈል እችላለሁ ማለት ነው። ልክ እንደምታዩት ዩሲ አሁን ቪዲዮ ለሁለት ተከፍሏል ማለት ነው። ስለዚህ ስሜ መብት አለባቸው ይባላል። እድሜ 9 ሞልቶኛል። ቀጣይ ነሐሴ 10 ሊሞላኝ የሚለው ላይ እንዲጨምር ያደረኩት ማለት ነው። ስለዚህ ይህንን የመጀመሪያውን ፓርት ምን አደርጋለሁ? ከፈለኩ ራይት ክሊክ አድርጌ ዲሊት የሚለውን ልነካ እችላለሁ። ወይም ደግሞ ባጭሩ ማድረግ ከፈለኩ ደግሞ እችን አክቲቭ አድርግና ማስወገድ የፈለኳትን ዴል የምትለውን ስነካት እንደዚሁ ይጣያው ቪዲዮ በመጀመሪያ እስከ መጨረሻው አብራችሁ እንድትቆዩ ከወዲሁ ጠይቃችኋለሁ። እንግዲህ ልጆች አድማጮች እየተከታተሉ ነው ብዬ አስባለሁ ነው። ከዚሁም እንደዚሁ ደግሞ ወደ መስተጨረሻ ሄጄ ደግሞ እንደዚሁ መቁረጥ ለምሳሌ የምትለው ላይ መቁረጥ በፈልግ እና ከዛ በኋላ ያለው ቪዲዮ አያስፈልገኝም ብዬ ባስቀድም እንደነገርኳችሁ ሁለት አማራጭ ነው ያለኝ። አንደኛው አማራጭ ኮንትሮል ቢ ነው፣ ከት ማለት ነው፣ ሾርት ከት ነው ይሄ፣ ወይም አንዱ ልበለውና ሁለተኛው ከት ለማድረግ አማራጭ ደግሞ ስፕሊት የሚለውን ነካለው። በሁለቱም መንገድ ብቻ ይሄንን ፓርት አልፈልገው ማለት ነው ወደ ቀኝ ያለውን። ስለዚህ ቅድም እንዳልኳችሁ ወይ ራይት ክሊክ አድርጌ ዲሊት እለዋለሁ ኦር አንዱ ልበለውና ወይም ደግሞ ዴልን ነካለው ማለት ነው። በሁለቱም መንገድ በዚህ መልኩ ቪዲዮአችን የማትፈልጉትን የቪዲዮ ፓርት ማስወገድ ይቻላል ማለት ነው። እንዲሁም አሁን ያሳያችሁ ምናልባት ከዳርና ከዳር ነው ውስጣችሁ ምን ሊጠይቅ ይችላል፣ ከመሀልስ የማልፈልገው ፓርት ቢኖር ማስወገድ ይችላል የሚል ጥያቄ እንደምትጠይቁ ተስፋ አደርጋለሁ። እንደዛም ትችላላችሁ ከየትኛውም ቦታ። አሁን የትሪም እና የከት ልዩነት በዚሁ አጋጣሚ ልንገራችሁና ትሪም በኋላ ማሳያችሁ ነው። ወይ ከመጀመሪያው ላይ ወይ ከመጨረሻ ከቪዲዮ መጀመሪያ ላይ ወይ ከቪዲዮ መጨረሻ ላይ ነው ማሳጠርና የማትፈልጉትን ፓርት ማስወገድ የሚችል። ወይራስ ከት ግን ከፈለጋችሁ ፓርት ከፈለጋችሁ የቪዲዮ መጀመሪያ ላይ ያለን ፓርት ከፈለጋችሁ የቪዲዮ መጨረሻ ላይ ያለን ፓርት ኦር ኢልስ ከመሃል ያለውን የቪዲዮ ፓርት ማስወገድ ሁሉ ይቻላል ማለት ነው። ሶ ለምሳሌ ትምህርት ቤት የመጀመሪያ ደረጃ ትምህርት ቤት አሁን ከዚህ ነው መጀመሪያ የምፈልግ ብዬን ፓርት ለምሳሌ እችን አንድ ያዝኩ ካት አረጋለሁ ማለት ነው። ወይም ደግሞ እንድንግባባ ይችን ምልክቷን ስፕሊት የምትለዋን ልንካ። ከዛ ሄድ ብዬ ደግሞ የሆነ ፓርት ደግሞ አሁንም አልፈልኩም ስለተሰጠኝ አመሰግናለሁ። እሺ ከዚህ ድረስ አልፈለኩትም ልበና ይችን መሀሏን አልፈለኳትም ብዬ ባስብ አሁንም ስፕሊት እላለሁ። ስለዚህ የመሀሏን ነው ማስወገድ የፈለኩ ማለት ነው። ሶ ምን ማድረግ እችላለሁ? ቅድም እንዳልኩት ዴል የምትለዋን ነካለው። ስለዚህ ከመሃል ላይ ዲሊት ማድረግ ይቻላል ማለት ነው። ሌላኛው እንግዲህ ቅድም አሳያችኋለሁ ብዬው ያለፍኩት ነገር ምንድነው? ትሪም ነው። ትሪም ማድረግ ማለት ሉክ አሁን በመጀመሪያ ደረጃ ቪዲዮ እንዴት እንደሚጀምር ተከታተሉን ነው ብዬ አስባለሁ። ስለዚህ እሺ ተገናኝተናል እነሆ በሚል ላይ ጀመረ። ስለዚህ እኔ አሁን የሆነ ፓርቱን ከዚህ ላይ ካልፈለኩት ወደዚህ ጠጋ አደርገዋለሁ ማለት ነው። ቀጣይ ነሐሴ 10 ሊሞላኝ አሁን ቅድም ግን ምንድን ነበር የሚል ወደ ኋላ ልመልሳችሁና ምናልባት አንዱ ልበለውና እንድንግባባ የቅድሙ የሚጀምር የነበረው ተገናኝተናል የሚል ነበር። ነገር ግን ሪዱ ስለው አሁን እንደምትመለከቱት የተወሰነ ጠጋ ሊሞላኝ ተዘጋጅቻለሁ። እናቴ ቀጣይ ነሐሴ 10 ሊሞላኝ ከዚህም በላይ ከፈለኩ እስከፈለገ ድረስ ማስጠጋትና ቪዲዮን ማሳጠር ይችላል። ከመጨረሻውም ላይ እንደዚሁ ለምሳሌ የቪዲዮ መጨረሻ ላይ ሄድና እንደዚህ አድርጌ ትሪም ማድረግ ይችላል። በመጀመሪያ ቪዲዮ ምን ላይ እንደሚያቆም እንስማ።
በኋላ እንድንግባባ ማለት ነው። ቪዲዮ ምን ብሎ ነው የሚያውቁ ትምህርቶችን መስማት ተሞክሮ ስላላችሁ አለመስረቅ እንዲሁም አለማዋሸት መጽሐፍ ማንበብ ለምሳሌ ብለን ማለት ቆምች ይሄንን ስለዚህ ምን አደርጋለሁ ለምሳሌ ወደዚህ ጠጋ ሳረገው ቪዲዮውን እያሳጠርኩ ትሪም እያደረኩ ነው ማለት ነው። ስለዚህ አሁን እስኪ እንዴት እንደሚጨርስ እንስማ። እነዚህ ተግባራት ከፈጸምን በቃ እርግጠኛ ነኝ መጽሐፍ ቅዱስን ካነበብን እሺ በሚል ነበር ጨርሳ። አሁን ግን በሌላ ጨርሰ እንግዲህ አድማጮች በዚህ አጋጣሚ ላይክ እና ሼር ሰብስክራይብ እያደረጋችሁ ቪዲዮውን ከወደዳችሁ አሁን በመጀመሪያ ደረጃ እንዴት የማንፈልገውን የቪዲዮ ፓርት ከታውት አድርገን እንደምናወጣ ተነጋግረናል። በሁለተኛ ደረጃ አሁን እያወራን ያለን እንዴት ቪዲዮውን በተለይ ከመጀመሪያና ከመጨረሻ ከፈለግን እስከፈለግነው ፓርት ቪዲዮአችንን እንዴት ትሪም ወይም ደግሞ እንደምናስፈጥር አይተናል። እነዚህ እንግዲህ ሁለቱ ቤዚክ ነገሮች ናቸው። ሌላው እንዴት ቢሮል እንደምንጨምር ላሳያችሁ። በነገራችሁ ላይ ቢሮል ማለት ለምሳሌ አሁን የምታዩት ቪዲዮ አለ። ከዛ ውጭ አንዳንዴ እኛ የምናወራለትን ርዕሰ ጉዳይ ላይ የሚገልጽ ሌላ ከኦንላይን ሊሆን ይችላል ወይም ራሳችን የቀረጽነው ተጨማሪ ከቪዲዮ ውጭ የሆነ ከቀረጽ ቪዲዮ ውጭ የሆነ ተንቀሳቃሽ ምስል ወይም ደግሞ የሆነ ቪዲዮ ድምጽ ያለው ቪዲዮ ማስገባት ድምጽ ያለው ሊሆን ይችላል ማስገባት ያ ቢሮል ይባላል። ማለትም ስለምናወራው ርዕሰ ጉዳይ የሚመለከት ለምሳሌ አሁን አስዩማን ስለ እግዚአብሔር እያወራን ቢሆን አሁን ይሄን እንደ አንድ ቢሮል ላስገባውና እሺ በጣም እናመሰግናለን። ወዲቴ የሁለተኛ ልጇ እንኳን ደግሞ ሀሴት ራሷን ታስተዋውቃችኋለች። አሁን ተከታተሉና ስሜ ሀሴት አለባቸው ይባላል። ልደቴ እየቀረበ መጋቢት እንደነገርኳችሁ እንደገና አንዴ ልድገምላችሁ። እዚህ አለ አስገብታችሁታል ኦሬዲ የ17 ሴኮንድ ቢሮል ነው። ድረግ አረጋዋለሁ የምፈልጋት ቦታ ላይ ወስጄ ድረግ አረጋዋለሁ። እሺ በጣም እናመሰግናለን። ወዲቴ የሁለተኛ ልጇ እንኳን ደግሞ ሀሴት ራሷን ታስተዋውቃችኋለች። አሁን ተከታተሉ። ስሜ ሀሴት አለባቸው ይባላል። ልደቴ በዚህ መልኩ ነው እንግዲህ ቢሮሎችን ስንጨምር በፈለግነው ቦታ ለምሳሌ እዚህ ላይ አንድ ጨምር ያለው ከዛ ደግሞ ፈቀቅ ብዬ ስለሌላ ርዕሰ ጉዳይ እያወራሁ ከሆነ አሁንም ላስገባ እችላለሁ። በዚህ መልኩ ሉክ አሁን እስከ መጨረሻው አብራችሁን ቆዩ። ወደ ፕሮግራማችን እንቀጥላለን። እንግዲህ መጀመሪያ ለመክሊት ልስጥና መክሊት እንደሚታወቀው በሳንታ ማርያም እንችላለን የፈለገውን ያክል ከፈለግን በነገራችሁ ላይ በቪዲዮአችን በሙሉ በተለይ ፊታችን እንዳይታይ ከፈለግን ከመጀመሪያው እስከ መጨረሻው ከቪዲዮ መጀመሪያ እስከ ቪዲዮ መጨረሻ ቢሮል አድርገን የኛ ንግግር በስተጀርባ እስከ መጨረሻው አብራችሁን ቆዩ። ወደ ፕሮግራማችን እንቀጥላለን። እንግዲህ መጀመሪያ ለመክሊት ይህንን ይመስላል። እንግዲህ መጀመሪያ ስለ ከታውት አሳይቻችኋለሁ። በሁለተኛ ደረጃ ስለ ትሪም አሳይቻችኋለሁ። አሁን በሶስተኛ ደረጃ እንዴት ቢሮ እንደምንጨምር አሳይቻችኋለሁ። በአራተኛ ደረጃ ደግሞ አሁን ላሳያችሁ የፈለኩት ማወቅ አለባችሁ ብዬ የማስበው እንደ ጀማሪም ሆነ አሁን ስቴጅ ላይ ያላችሁ የቪዲዮ ኤዲተሮች እንዴት የቪዲዮውን ድምጽ መጨመርና መቀነስ ይችላል እንዴት መቆጣጠር እንችላለን የሚለውን በአራተኛ ደረጃ ያሳያችሁና የዛሬውን ቪዲዮአችን እዚህ ላይ እንጨርሳለን ማለት ነው። አሁን እንግዲህ እንደምትሰሙት ይሄ ቪዲዮ የራሱ የሆነ ድምጽ አለው ማለት ነው። ቅርታ እንደምትሰሙት አታለ ጌታቸው ትባላለች። አባቴ ይሄው የሚያነሳ አለባቸው ይባላል። ልክ ይችን አክቲቬት አድርግና ሁለት መንገድ አለ። ከፈለጋችሁ ቪዲዮውንና ኦዲዮን ሰፓሬት አድርጋችሁ ኦዲዮ ላይ ልትሰሩ ትችላላችሁ ወይም ደግሞ እንዳለ ቪዲዮ ላይ ልትሰሩ ትችላላችሁ። ምንም ልዩነት የለውም። መንገድ መስራት ይችላል። ልክ እንደምታዩት ቪዲዮውን አክቲቭ ሳደርገው እዚህ ጋር የመጡ ኦፕሽኖች አሉ። እዚህ ስለ ቪዲዮ ቤዚክ ነገሮች አሉ፣ ስለ ኦዲዮ አለ፣ ስለ ስፒድ፣ ስለ አኒሜሽን አድጀስትመንት ኤንድ ሶ ኦን ሌሎችም አሉ። አሁን እኛ የፈለግነው የቪዲዮውን ድምጽ መጨመር ስለሆነ ኦዲዮ የሚለው ጋር እንገባለን ማለት ነው። ስለዚህ አሁን ኦዲዮ ጋር ገባን። እንደምታዩት ይሄ የነበረበት አለባቸው ታዲያ አሁን ከዛ ግን ስጨምር አሁን ልብ በሉ ኮምፒውተሩ ላይ ምንም ነገር አልጨምርም። እዚህ ጋር ብቻ ነው የምጨምር እንደምታዩት። እሺ
ታለ ጌታቸው ትባላለች። አባቴ ይሄው የሚያነሳ አለባቸው ይባላል። አለባቸው ታዲያ ይባላል። እህቴም አለች። አንድ ወንድምም አለኝ። በሰሞን የተወለደ ነው። በሰሞን ክርስቶስ ነው። በሰሞን ፈለኩ ደግሞ እስከ መጨረሻው ልቀንሰው እችላለሁ። ሳይለንት እንደማለት ማለት ነው። መጋቢት 1 ነበር እና የዘንበታ ደስ የሚል ነበር። ተመልካቾቼ በዚህ ቪዲዮ በእርግጠኝነት ቤዚክ የሚባለውን የቪዲዮ ኤዲቲንግ ካፕከትን ተጠቅማችሁ እንዴት ኤዲት እንደምታደርጉ መሰረታዊ የሚባሉትን ነገሮች በተለይ ካታውት እንዴት እንደምናደርግ የማንፈልገውን ፓርት እንዴት ደግሞ በትሪም ተጠቅመን ደግሞ የቪዲዮ መጀመሪያ ወይም የመጨረሻ ፓርት እንዴት ኮምፕረስ እንደምናደርግ እንዲሁም እንዴት ስለምናወራው ርዕሰ ጉዳይ የሚያብራሩ ተንቀሳቃሽ ምስሎችን ወይም ደግሞ ቪዲዮዎችን ድምጽ አልባ ቪዲዮዎችን ወይም ድምጽ ያላቸው ሊሆን ይችላሉ እንዴት እንደምናስገባ ወይም ቢሮል ብለን የጠራነው አይተናል በሶስተኛ ደረጃ። በአራተኛ ደረጃ ደግሞ የቪዲዮአችንን ቮሊዩም እንዴት እንደምንቆራጣጠር እንዴት እንደምንጨምር እንዴት እንደምንቀንስ በሚገባ አይተናል። እንግዲህ የመጨረሻ ቪዲዮአችሁን በዚህ መልኩ ከሰራችሁ በኋላ የመጨረሻው ስራችሁ የሚሆነው ቪዲዮአችሁን ሰርታችሁ ከጨረሳችሁ በኋላ ኤክስፖርት ማድረግ ነው። ቅድም ኢምፖርትን ያደረግ ማለት ኢምፖርት ማለት ቅድም እንዳያችሁት የኤዲት ልናደርግ የፈለግነውን ቪዲዮ እና ሌሎች ተዛማጅ የሆኑ አስፈላጊ ሪሶርሶችን ወደ ኤዲት ወደምናደርግበት ሶፍትዌር ማስገባት ማለት ነው፣ ወይም ካፕከት በዚህ በእኛ ኬዝ። ኤክስፖርት ማለት ደግሞ ቪዲዮአችን ኤዲት አድርገን የመጨረሻ ደረጃ ደርሰናል ካልን በኋላ ከቪዲዮውን ኤዲት ከምናደርግበት ሶፍትዌር ወይም ከካፕከት ወደ የምንፈልገው ቦታ የምናስወጣበትና ለአፕሎድ ለዩቲዩብ ሊሆን ይችላል ለሌሎች ሶሻል ሚዲያዎች ዝግጁ የምናደርግበት መንገድ ነው። አሁን እንግዲህ መጨረሻው ከሰራችሁ በኋላ ኤክስፖርት የምታደርጉበት መንገድን በጣም ወሳኝ ስለሆነ እሷ ላይ የሆነች ነገር እላችሁና እናበቃለን ማለት ነው። አሁን እንግዲህ እዚህ ላይ አሁን እንደምታዩት ኤክስፖርት ብታደርጉ ውስጥ የተለያዩ አማራጮች አሉ። የመጀመሪያው አማራጭ የቪዲዮ ስም ማን እንበለው ባይ ዲፎልት ራሱ ለስንት አሁን እኔ 405 ያክል ቪዲዮዎች ኤዲት አድርጌያለሁ ማለት ነው። 405ኛ ነው የሚለኝ። ነገር ግን እኔ የራሴን ስም እሰጣለሁ። ለምሳሌ ካፕከት ቪዲዮ ኤዲቲንግ ልበለው ማለት ነው። ከዛ በኋላ ኤክስፖርት ቱ ቦታውን የት ነው ማድረግ የምትፈልጉ የሚለው እንመርጣለን። የፈለግነው ቦታ ላይ ማድረግ እንችላለን። ለምሳሌ እኔ ኦልሬዲ ቪዲዮ ኤዲትድ ቪዲዮስ የሚል ፎልደር ክሬት ስላደረግ ከዚህ በፊት እሱ ላይ ያደርግልኛል ማለት ነው። ከዛ በኋላ ደግሞ ሪዞሉሽኑ ስንት ይሁን 408 ዝቅተኛው አለ፣ 720 አለ፣ 1080 አለ፣ 2K አለ፣ 4K አለ። ነገር ግን ይሄ የመጀመሪያዎቹ 480 እና 720 ኳሊቲያቸው የወረደ ነው። 4K እና 2K ደግሞ ቮሊዩማቸው ስለሚጨምርብን የተሻለው 1080 ሪዞሉሽን እንጠቀማለን። እሱን እንመርጣለን ማለት ነው። ከዛ በኋላ ቢትሬት ይለናል። ቢትሬት ደግሞ ሎወር አለ፣ ሃየር አለ። ከስተም ማድረግና የራሳችሁን ቢትሬት ተጠቀሙ ይችላል። ነገር ግን ሪኮመንድድ የሚለውን አሁንም ሴሌክት ታደርጋላችሁ። ኮድም እንደዚህ አትነኩትም። ፎርማት ደግሞ ሌላው ጉዳይ ነው። በሞቭ መልኩ ሊያደርግላችሁ ወይም በኤምፒ4 ዩዥዋሊ ብዙ ሶሻል ሚዲያዎች ኤምፒ4 ስለሚጠቀሙ ኤምፒ4 ታደርጋላችሁ። እንዲሁም ደግሞ 24 ፉቴጅ ፐር ሴኮንድ ሊል ይችላል ይላል። 25 ሰውን እያለ 30 ትጠቀማላችሁ። ከዛ መጨረሻ ላይ ደግሞ እንዲሁ ለምሳሌ እዚህ እንደምታዩት ኦዲዮ ይላል። ኦዲዮ ከፈለጋችሁ በተለይ ኦዲዮ ከፈለጋችሁ ለምሳሌ ከቪዲዮ በተጨማሪ ኦዲዮ ከፈለጋችሁ ክሊክ በማድረግ ፓራሌሊ ተመሳሳይ ርዝማኔ የቪዲዮን ተመሳሳይ ርዝማኔ ያለው ነገር ግን ኦዲዮ ብቻ የሆነ ፋይል ኤክስፖርት ያደርግላችኋል። እንዲሁም ደግሞ ይሄ ተምብኔላችሁ ነው። ተምብኔላችሁ ደግሞ እንደምታዩት እዚህ ጋር ቀርቧል። ስለዚህ የተምብኔል አውቶማቲካሊ ክሬት የተደረገ ነው። በነገራችሁ ላይ ተምብኔል አይካችንግ የሆነ በጣም ፕሮፌሽናል የሆነ ተምብኔል በዚህ በካፕከት ተጠቅማችሁ መስራት ይቻላል። በሌላ ጊዜ ይዤላችሁ ቀርባለሁ። ስለዚህ እነዚህ ሁሉ አድጀስት ካደረግን በኋላ የመጨረሻ ምን እንለዋለን ማለት ነው? ኤክስፖርት እንለዋለን። በቃ ጨርሰናል፣ አድጀስት አድርገን ጨርሰናል። ስለዚህ ኤክስፖርት ለማድረግ እንኳን በጣም ትልቅ ዝግጅት እንደሚያስፈልገው እንዳያችሁ ነው። ኤክስፖርት ላይ ከተሳታችሁ ያን ሁሉ ደክማችሁ ኤዲቲንግ ላይ ኤክስፖርት ስታደርጉ የሆነች ሴቲንግ ከተሳታችሁ ቪዲዮአችሁ ባልጠበቃችሁ መልኩ ጥራቱ ይጎላል ማለት ነው። ስለዚህ እስከ መጨረሻው በደንብ በጥንቃቄ ማየት ያስፈልጋል። እንደምታዩት አሁን እየሄደ ነው ቪዲዮ እንግዲህ ኤክስፖርት እያደረገ ነው። ኤክስፖርት አድርጎ ሲጨርስ የምንመጣ ይሆናል። ያችሁ
ሚን የካፕከትን ተጠቅመን ቪዲዮ ኤዲት እንደምናደርግ በመሰረታዊነት እንደ ቢግነር ፍሬንድሊ ምናልባትም ደግሞ የሆነ ሞከራችሁም ከሆናችሁ ካላችሁበት በሆነ ደረጃ ከፍ የሚያደርጋችሁን ቪዲዮ እንዳሳያችሁ አልጠራጠርም። ስለዚህ በሌላ ጊዜ ቀጣዩን ፓርት ይዤላችሁ ቀርባለሁ። ለዛሬ ይዤላችሁ የነበረው ቪዲዮ ይህንን ይመስላል። በቀጣይ ፓርት እንገናኛለን። አብራችሁ ስለነበራችሁ እጅግ በጣም አመሰግናችኋለሁ። ሰላም ሁኑ። ቻው።